ሰላም ሰላም ውድና የተወደዳችሁ የሳሮን ዩቲዩብ ቻናል ተከታታዮቼ እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን ዛሬ ሁሉ ሰላም ነው። እግዚአብሔር ይመስገን አለን። እናንተ ደህና ናችሁ? ሁሉ ሰላም ነው እኔ ጋር እግዚአብሔር ይመስገን። አየሩ እንዴት ነው? ዝናብ ምናምን እየዘነበ ነው እናንተ ጋር? እኛ ጋር በጣም እየዘነበ ነው ያለው። አሁን እንዲሁም በጣም ረግጦት እግዚአብሔር ነው። ትንሽ ሰማዩን ላሳያችሁ። ትንሽ ብልጭታ ፀሐይ ወጣ። አሁን ትንሽ ወጥቷል። አሁን ረግጦት ከ6 ሰዓት ይዞ እስከ 9 ሰዓት ረግጦት ነው አሁን ፀሐይ የወጣው። እንደውም ገበያ ለመሄድ ከልክሎውን ምናምን እና ይሄው እላችኋለሁ። እና እግዚአብሔር ይመስገን። እናንተ እንዴት ናችሁ? ይሄው እንደውም ያሸንዳ ውሃ ደቅኜ ምናምን እና ዛሬ ደህና ናችሁ ነው ያለው። እግዚአብሔር ይመስገን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ የኔ ውዶች። አሳድጉኝ፣ አበረታቱኝ። ዛሬ ይዤላችሁ የመጣሁት አንድ እናንተ ሰርፕራይዝ አለኝ። ትወዱታላችሁ አትወዱትም? ምናልባት የምታውቁ አላችሁ፣ የማታውቁም አላችሁ። የደቡብ ባህል ምግብ ዛሬ ይዤላችሁ መጥቻለሁ። ደቡብ ላይ ባለኮ በሞሪንጋ ማለት ነው። አለኳ ለዚህ ኦሪጂናሉ ቅጠሉ እሱ ተሸምጥጦ በበቆሎ ዱቄት ኩርኩፋ ተጨብጦ ይሰራና ይበላሉ። በጣም አሪፍ ነው። እንጀራ ምናምን ሲሰለቻቸው እንጀራ እንደውም እነሱ አይወዱምና በጣም ነው የሚበሉት። እኔ ደግሞ ዛሬ በፍርኖ ዱቄት አድርጌ በጎመን ይዤላችሁ መጥቻለሁ። ያው እዚህ ጋር ድስቱ ተጥዷል። ድስቱን ጥጃለሁ። ይሄው እንግዲህ ጎመኗን አይታችኋታል። ጎመኗ ይሄው በጎመን ቀንጥሳችሁት ነው። ተቀንጥሶ ነው የሚሰራው። ይቀነጠሳል ማለት ነው። አይከተፍም። ተቀንጥሶ ምናምን ነው የሚሰራውና ልክ እንደዚህ ማለት ነው። ይቀነጠሳል ልክ እንደዚህ ማለት ነው። እና ዛሬ እሺላችሁ የመጣሁት ይኸው ከዛ ቃሪያ፣ ቀይ ሽንኩርት፣ ድንች ጣል አድርጌበታለሁ እኔ። ይኸው የት አለ ጎመኑ እንዳትሉ በጣም አሪፍ ነው። እንጀራ ሲሰለችን በእውነት ይሄ አለኮ ምናምን ማንወደው ሰዎች እንደዚህ በጣም አሪፍ ነው፣ ይበላል። በጣም የሚጣፍጠው ዘይቷን ጨምር አድርጋችሁ ሞቅ አድርጋችሁ በጣም ይበላል። የፍርኖ ዱቄት ደግሞ አሪፍ ነው። የስንዴ በስንዴ ራሱ መቼም እንደዚህ መስራት አያቅታችሁም። ይሄ ይኸው መቼም እንደዚህ መስራት አያቅታችሁም ነው። አሪፍ ነው። እዚህ ያደረጋችሁ እና ይሄው እንደዚህ አድርጋችሁ ትበሉታላችሁ የሚወዱት። ቆንጆ ነው። እንደዚህ አድርጋችሁ ማለት ነው። ድንች ምናምን ጣል አድርጌበታለሁ። ቃሪያና ቀይ ሽንኩርት ጣል አድርጌበታለሁ። አያችሁት? በጣም አሪፍ ነው። ቀረብ አድርጌ ያሳያችሁ አይደል? ጎመኑ ተቀንጥሶ ትንሽ በሰል ይበልና እንደዚህ አድርጋችሁ እንጀራ ሲሰለቻችሁ ማለት ነው ባላችሁ በጎመን ጎመኑ ደግሞ የስጋ ጎመን ነው። የስጋ ጎመን አሪፍ ነው። የስጋ ጎመን አሪፍ ስለሆነ የስጋ ጎመን ነው ጎመኑ እኛ ጋር ስላለ። እናንተ ያላችሁበት ቦታ እንግዲህ ምናልባት ይሄ የጥብስ ጎመንና ጎመኖች ይለያያሉ። ጠንከር ያለው እኛ ጋር አሁን ወሎ ያለው ጎመን ቶሎ እንደውም እኔ አስታውሳለሁ ጥሬ ሁሉ እንበላለን እኛ ጋር በጣም የሚጣፍጠው የወሎ ጎመንና የዚህም ራሱ የደቡብ አሪፍ ነው፣ ቆንጆ ነው። ምንድነው ለማለት የፈለኩት እሱን ሰርታችሁ ለመብላት እውነቴን ነው። እንጀራ ይሰለቻል። እንጀራ ሲሰለቻችሁ ይሄን ፓስታ፣ መኮሮኒ ምናምን እንበላለን አይደለኛ። እንደውም እኛ ገብስ በልተን ነው እና ያደግነው። እነሱን ነገሮች እንትን ከማረጋችሁ ይልቅ አሪፍ ነው፣ ደስ ይላል፣ ቆንጆ ነው። ብሉ፣ ትወዱታላችሁ በእውነት። የበቆሎ ቢሆን እንዲፈለኩ አላማስለው። ምክንያቱም ይቦካላ። ስለሚቦካ የፍርኖ ዱቄት ስለሆነ አይቦካም። እንደፈለጋችሁ ታረጉታላችሁ። ቆንጆ ነው። ገልበጥበጥ አድርጋችሁ ታቀላቅሉታላችሁ። ዘይታችሁን ጨማምራችሁ ይጣፍጣል በጣም እና ቆንጆ አድርጋችሁ ሞክሩት በየቤታችሁ። አንዳንዴ እንጀራ ሳይኖረን ሲቀር ቤት ውስጥ ፓስታና መኮሮኒ ከመብላት ይልቅ
ይሄ በጣም ጉልበተኛ ቅመም ይሆናል። አይታችሁታል። ቆንጆ ምግብ ነው። በጣም አሪፍ ምግብ ትወዱታላችሁ። በየቤታችሁ ሰርታችሁ ቅመሱትና አስተያየታችሁን ኮመንት ላይ ጻፉልኝ። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኮመንታችሁ ላይ ጻፉልኝ ውዶችዬ።